12 ሚሊዮን ብር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የቲክቶክ ቤተሰቦች ዛሬ ማታ ከኢሻ ሰላት በኋላ አዲስ ነገር ይዤላችሁ ብቅ እላለሁ ኢንሻአላህ። ሶሻል ሚዲያ ላይ አሁን እንግዲህ እየተናፈሰ ነው ያለው 12 ሚሊዮን ብር ጠይቄ 12 ሚሊዮን ብር። ለምንድን ነው 12 ሚሊዮን ብር ያስፈልገው? ማታ ቲክቶክ በእኔ አካውንት በእኔ ቤት ሌሎችም እንግዶች በሚገኙበት እኔ ቤት አይቀርም ከኢሻ ሰላት በኋላ እንዳትቀሩ። 117 ሰዎች ብቻ 102 ብር ስጡ። በአላህ ስም እጅግ አድርጌ በጣም የማመሰግነው። ቪዲዮ ከመልቀቂ በፊት በለቀኳቸው አካውንቶች ላይ የፋቲ ሪከርድስ የስቱዲዮ ግንባታን ገቢ ማሰባሰቢያ ለማድረግ ባቀድኩት እቅድ መሰረት አሁንም አካውንቶች ላይ ገቢዎች እየገቡ ነው የሚገኙት። ለምታደርጉት የትኛውም ትብብር እጅግ አድርጌ ያመሰግናለሁ። አሁንም ግን እናንተን ፎሎወርሶች ማለትም ከ470 ሺህ በላይ ያላችሁ ቤተሰቦች፣ የስራዎች ተከታታዮች፣ ስራዎች አድናቂዎች በሙሉ ይህን ነገር ላስቸግራችሁ። ከእናንተ ውስጥ ወይም ከ470 ሺህ ሰዎች ውስጥ 117 ሰዎች ብቻ 102 ብር ስጡ። እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቅላችሁ አካውንቶች አስገቡልኝ። እኔ ትልቅ ቁም ነገር ሰርቼ ላሳያችሁ። ፋቲ ሪከርድስን እንገንባው። ለኡማው ይጠቅማል፣ ለአንድነት ይጠቅማል፣ ድምፃችን ለማሰማት ይጠቅማል፣ አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470 ሺህ በላይ ያላችሁ ከእናንተ ውስጥ 117 ሺዎቻችሁን 102 ብር ብቻ ሼር አድርጉ። እኔ ቁም ነገር ሰርቼ ያሳያችሁ። ማታ ላይቭ ላይ ቀርብ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።